ፋዲያ ትባላለች። ፋዲያ ከቤተሰቦቿ ጋር የምትኖር ወጣት ነች። ከሆነ ጊዜ በኋላ ግን ስራ ስላገኘች ወደ ሌላ ከተማ ሄዳ ለስራ ቦታዋ ቅርብ የሆነ ቤት ተከራይታ እየኖረች ነው። ፋዲያ ራሷን እያስተዳደረች ቤተሰቦቿን እየረዳች ደስተኛ ሆና ከስራዋ ከቤቷ ስራ ቦታዋ እያለች እየኖረች ነው እስከዛ ቀን ድረስ። ያ ቀን ለሷ መጥፎ ነበር። ያ ቀን ሴትነቷን ያጣችበት፣ ራሷን ያጣችበት፣ ሳትሞት የሞተችበት ቀኗ ነበረ። ፋዲያ እንደተለመደው ወደ ቤቷ ሄደች። ከስራ ቦታዋ ተኛች፣ ጧት ተነሳች፣ ተጣጠበች፣ ፏ ብላ ምናምን ወደ ስራ ቦታዋ ሄደች። ስራ ቦታዋ ከስተመሮች በጣም ብዙ ስለነበሩ እስከ ምሽት 4 ሰዓት ነበረ ስራዋ። ያን ቀን ግን እስከ ምሽት 7 ሰዓት ድረስ ቆየች። በእርግጥ ቤቷ ቅርብ ነው፣ በእግሯ ነው የምትሄደው። ቢሆንም ግን ያስፈራታል። እንደዛም ሆኖ መውጣት አትችልም ስራ ስላለ። ልክ 7 ሰዓት ላይ ወጣ ስራዋን ጨርሳ ፈርማ ምናምን ስትወጣ ምንም አይነት ሰው የለም። እስከዛሬ 4 ሰዓት ስለሆነ የምትወጣው ሰው ታገኛለች ምናምን። አካባቢው እንደዚህ ጭር ያለ አይደለም። ያን ቀን ግን ሁሉም ወደ የቤቱ ገብቷል፣ የሚተኛውም ተኝቷል። ምንም አይነት ሰው የለም። እርምጃዋን ፈጠን እያደረገች መራመድ ጀመረች። ድንገት የሆነ መኪና ሲመጣየች። ያ መኪና ጥቁር ነው፣ ውስጡ ያሉት ሰዎች አይታዩም። ሙዚቃ በኃይል ተለቋል ምናምን። ከዛ መንገዷን ቀጠለች። ያ ረቢ ወደኔ እንዳይመጡ፣ ያ ረቢ እኔ ምሮጥ ራሱ አቅሙ የለኝም፣ በጣም ደክሟታል ምናምንና ምሮጥ አቅሙ የለኝም፣ ያ ረቢ ወደኔ እንዳይመጡ ምናምን ፈርታለች። እንደዚህ ያሰበች እያለ ወደ ሌላ በኩል ታጥፈው ሲሄዱ አየች። አልহামዱሊላህ ብላ ሳትጨርስ በሌላ በኩል ታጥፈው መተው ልክ ፊት ለፊቷ ድቅና አሉባት። ተገጠች። መልስ ብላ መሮጥ ጀመረች። ሁለቱ ወረዱና ትጎንና ክውን ይዘው ወደ ውስጥ አስገቧት። ወደ መኪናው መጮህ ጀመረች። የሚሰማት የለም፣ ምክንያቱም ጨርሶ ተኝተዋል። አካባቢው ጸጥ ብሏል። እኔ እንደምታስቡኝ ሴት አይደለሁም፣ እኔ እኮ ስራ መሽቶብኝ እንጂ የምትለው ግራ ገባት። ስራ መሽቼ እንጂ እኔ እንደምታስቡ ሴተኛ ዳር ምናምን መስያችሁ ከሆነ እኔ መንገድ ላይ እንደዚህ ምናምን መስያችሁ ከሆነ እንደዛ አይደለሁም። እኔ ስራ ያለ ሴት ነኝ፣ እኔ የተከበርኩ ሴት ነኝ፣ ልቀቁኝ፣ መውረድ ፈልጋለሁኝ። ይዘው ከዛና ከዚህ በጥፊ ያጫውሏት ጀመረ። ደነገጠች። ይሁን ያለውን ነገር እየገባት አይደለም፣ ድንገት ነው የሆነው። ዝም አለች። እንደታገተች ስለገባት ዝም ብላ መንገዱን ማየት ጀመረች፣ ለመመለስ ማለት ነው። ልክ ተከራዩበት አፓርታማ ስትደርስ